በዓለማችን ላይ በርካታ የኢየሱስ ክርስቶስን ታሪክ የሚዳስሱ ፊልሞች ተሰርተዋል። እነዚህ ፊልሞችም በዓለማችን ላይ የሀገራችንን ጨምሮ በተለያዩ ቋንቋዎች ተተርጉመው ለሚሊዮኖች በቴሌቪዥን መስኮት ለእይታ በቅተዋል። የማስቃኛችሁ እነዚህ ፊልሞች ላይ የኢየሱስ ክርስቶስን ገጸ ባህሪ ወክለው የሚሰሩ ተዋናዮች ፊልሙን ለመስራት እንዴት ተመረጡ የሚለውን ጨምሮ ተዋናዮቹ ፊልሙን ከሰሩ በኋላና በፊት የገጠማቸው አስገራሚ ነገሮችና አስደናቂና ለማመን የሚከብዱ ክስተቶችን ነው። እስከ ፍጻሜው ቆይታችሁ ይህንን አስገራሚ ፕሮግራም እንድትከታተሉ ጋበዝኳችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አስገራሚ ፕሮግራሞችን እንድትከታተሉ ጋበዝኩ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስፍሩ። ወደ ዛሬው ፕሮግራም አለፍኩ። አብረን እንከታተለው። ኢየሱስ ክርስቶስን ታሪክ የዳሰሱ በርካታ ፊልሞች በዓለማችን ላይ ቢሰሩም ዛሬ ጥቂቶቹን ከተዋናዮቹ ጋር እንመለከታለን። አንደኛ፣ ጂሰስ ኦፍ ናዝሬት፣ የናዝሬቱ ኢየሱስ። የጣሊያኑ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በጣሊያኑ የቴሌቪዥን ጣቢያ የተላለፉት ሙሴና የሐዋርያት ሥራ የተሰኙ መንፈሳዊ ፊልሞች ስኬታማ መሆናቸውን ተመልክተው የኢየሱስ ክርስቶስ ታሪክ ላይ ፊልም እንዲሰራ ጠይቀዋል። ለዚያም ነው ፕሮዲሰሮቹ ጊዜ ሳያጠፉ ባለው ሃይማኖታዊና ታሪካዊ ዕውቀቱ ተወዳዳሪ ያልነበረውን ፍራንኮ ዜፍሬሊንን ያነጋገሩትም። ዜፍሬሊንም ጽሑፉን ካዘጋጀ በኋላ ለፊልሙ የሚሆነውን ሰው ፍለጋ ጀመረ። እንደ መጀመሪያ በሐሳቡ የመጡት ደስቲን ሆፍማንና አልፓሲኖ ቢሆኑም ፊታቸው ተለምዶ ነበርና ኢየሱስ ክርስቶስን ሆኖ የሚጫወት ተዋናይ ፍለጋ ወደ እንግሊዝ አቀና። በዚያም ነበር ሮበርት ፓውልን ያገኘው። የይሁዳን ገጸ ባህሪ ወክሎ እንዲጫወት ተመልምሎ ባሳየው ገጽታ ይህማ የኢየሱስ ክርስቶስን ገጸ ባህሪ ወክሎ ቢጫወት ይዋጣለታል ሲሉ የፊልሙ አዘጋጆች ከብዙ ክርክር በኋላ መረጡት። ፊልሙ ተጠናቆም ለእይታ ከበቃ በኋላ ግን እንደ ሌሎች ፊልሞች ለዚህ ተዋናይ ዝናና ክብር ይዞለት አልመጣም። ይልቁንም ከዝናና ክብሩም ባሻገር በርካታ ጫናዎችን አስከተለበት። በተለያዩ መዝናኛ አካባቢዎች ሲንቀሳቀስ ጋዜጠኞችና በርካታ ሰዎች ፎቶውን በማንሳት ለመገናኛ ብዙሃን በማሰራጨት ይቀልዱበት፣ ይዘባበቱበት እንደነበር ተዋናዩ ከዚያም በኋላ ከፍተኛ መንፈሳዊ ጭንቀት እንደገጠመው ይናገራል። የኔ ፎቶዎች በተለያዩ አካባቢዎች መሰቀላቸውም አግባብ አይደለም የሚለው ተዋናዩ እኔ የኢየሱስ ክርስቶስን ገጸ ባህሪ ወክዬ ሰራሁ እንጂ እኔ ኢየሱስ ክርስቶስ አይደለሁም ሲል በፊልሙ ላይ የሚያሳያቸው የተለያዩ ትዕይንቶች በፎቶ መልክ ታትመው በተለያዩ የዓለም ዳርቻዎች መሰራጨታቸው እንዳላስደሰተውና አሁንም በገበያ ላይ ኢየሱስ ክርስቶስ እየተባሉ የኔ ፎቶዎች መሰራጨታቸው ትክክል አይደለም፣ ይህንንም አላምንበትም ሲል ሁኔታውን ይቃወማል። ፊልሙ ከወጣ አያሌ ዓመታት ቢቆጠሩም ነገር ግን አሁንም ድረስ ይህ ድርጊት አልቆመም። ይህ ደግሞ እኔን ያስጨንቀኛል፣ በግል ሕይወቴ ላይ ከፍተኛ ተጽዕኖ አምጥቷል ብሏል። ይህንን ተከትሎ በሄደበት ቦታ ሁሉም ከመታወቁ የተነሳ ልክ እንደሌላው ሰው ሁሉ ሕይወቱን በነጻነት እንዲኖር ስላላስቻለው ከማህበራዊ ግንኙነቶቹ መሸሽ ጀመረ። ተዋናዩ በሐዘኔታ እንደሚገልጸው ከሆነ በመንገድ ላይ ጭምር ሲሄድ አንዳንድ ሰዎች ተአምራት ጭምር እንድሰራላቸውና እንድፈውስላቸው ጭምር ይጠይቁኝ ነበር። ይህም እጅግ በጣም ይጎዳኝ ነበር በማለት ይገልጻል። በዚህም ምክንያት በፊልሙ ላይ የነበረውን ጺሙንና ጸጉሩን ሙልጭ አድርጎ አስወግዶ ሌላ ሰው ለመምሰልና ፊልም በቃኝ ብሎ ወደ ሌላ ስራ ጭምር ሕይወቱን ማዞሩን ይገልጻል። ከዚያ በኋላ ከፊልም ስራ ራሱን በማራቅ ማንም በማያየው የሬዲዮ ስራ ላይ ተሰማራ። ለሬዲዮ ስራ የሚሆኑ የድምጽ ቅጂዎች ላይ
መስራት አተኩሮ ብዙ በድምጽ ቅጂ የተቀረጹ መጽሐፍትን አቅርቧል። እንደ አውሮፓውያን አቆጣጠር በ2017 የሰራው ስለ ቤዛነት የሚያጠነጥን ዘጋቢ ፊልም ከሰራቸው የትረካ ስራዎቹ አንዱ ነበረ። ሁለተኛ ዘ ፓሽን ኦፍ ዘ ክራይስት የኢየሱስ ክርስቶስን ታሪክ ከሚዳስሱ ፊልሞች መካከል አንዱ የሆነው ዘ ፓሽን ኦፍ ዘ ክራይስት በቤኔዲክት ፊትዝጀራልድ ተጽፎ በሜል ጊብሰን ዳይሬክት ተደርጎ እንደ አውሮፓውያኑ አቆጣጠር በ2004 ለእይታ ቀርቧል። ታዲያ በዚህ ፊልም ላይ የኢየሱስ ክርስቶስን ሚና ይዞ የሚጫወተው ዋና ተዋናዩን ጂም ካቪዜልን በዋና ተዋናይነት አካቶ ቀረጻውን በጣሊያን ሀገር በማተራና በጎስት ታውን አድርጎ በቺቼኔታ ስቱዲዮ በ30 ሚሊዮን የአሜሪካን ዶላር ፕሮዳክሽን ዋጋና በተጨማሪም በ15 ሚሊዮን የአሜሪካን ዶላር የገበያ ማስታወቂያ ዋጋ ተበጅቶለት ቀረጻውና ቅንብሩ ተጠናቀቀ። ፊልሙ በአጠቃላይ በእይታ መሰብሰብ የቻለው ገንዘብ በድምሩ 612 ሚሊዮን የአሜሪካን ዶላር ነበር። የካቶሊክ እምነት ተከታይ የሆነው ጂም ካቪዜል ኢየሱስ ክርስቶስ ገጸ ባህሪን ወክሎ ዘ ፓሽን ኦፍ ዘ ክራይስት ፊልም ላይ በመጫወቱ በሕይወቱ ሁሉ ከባድ ተጽዕኖ እንዳደረበት ይገልጻል። በዚህ ፊልም ላይ የኢየሱስ ክርስቶስን ገጸ ባህሪ ወክሎ የሰራው ተዋናይ የፊልሙ ዋና አዘጋጅ የሆነው ሜል ጊብሰንን መናገር በማይፈልገው ምክንያት አሁን ላይ እንደማይወደው የሚገልጸው ሲሆን ፊልሙ ተለቆ ብዙ ሚሊዮን ዶላሮችን ከሰበሰበ በኋላ ፊልሙ ለነርሱ ገንዘብን ሲያመጣ ለኔ ከባድ ጭንቀትና ጫናን አምጥቷል ብሏል። ይኸው ተዋናይም በጉጉትና በፍላጎት የተወነው ፊልም በኋላ ጣጣን አምጥቶብኛል ይላል። ይኸውም በሆሊውድ ውስጥ የነበረኝ ተፈላጊነት አሽቆለቆለ፣ ለትወና የሚጠራኝ ሰው አንድም አልነበረም ከዚያ በኋላ ይላል ሲገልጽ። ምክንያቱም አንድ ጊዜ ኢየሱስ ክርስቶስን ሆኜ ከተወንኩ በኋላ በሌላ ፊልም ሌላ ገጸ ባህሪ ሊሰጡኝ ተቸገሩ ሲል ይገልጻል። ተዋናዩ ይህ ዘ ፓሽን ኦፍ ዘ ክራይስት ፊልም ሲሰራ የአጥንት ስብራትን ጨምሮ በርካታ ነገሮች እንዳጋጠሙት ይገልጻል። በተለይም ደግሞ ኢየሱስ ክርስቶስ መስቀል ተሸክሞ ተራራ የሚወጣበትን ቦታ ስንሰራ ከባድ ፈተና ነበር የገጠመን የሚለው ተዋናዩ የአጥንቱን ልቃት ጭምር አጋጥሞኝ ነበር ሲል የሁኔታውን ከባድነት ይገልጸዋል። በኋላ ላይ ፊልሙ ከተለቀቀ በኋላ እስካሁን ድረስ ፈተናዎቹ አልለቀቁኝም። የዛሬውን ፕሮግራም ተመልክታችሁ አብራችሁኝ ስለቆያችሁ አመሰገንኩም። ፕሮግራሙ ላይ ያላችሁን ሐሳብና አስተያየት ኮሜንት ላይ እንድታሰፍሩ እጋብዛችኋለሁ። በሌላ መሰናዶ በያለንበት የዓለም ዳር ቸር እንቆይ።